የመርሳት ችግር ያለበት ከርከሮ V8 ቱርቦ ቻርጅድ እየተባለ የሚጠራው በብዙዎቻችሁ ጥያቄ መሰረት ዋርቶግ ወይም ደግሞ ካሶንጎ ይባላሉ። በተፈጥሮ ሾርት ሚሞሪ ነው ያላቸው ወይም ደግሞ በቶሎ ነው የሚረሱት። ጅብ እንደሚበላቸው ራሱ ሊረሱ ይችላሉ ስሩ ገብተው እስከሚተናኮላቸው ድረስ። አቦሸማኔንም እንደዛው። የሚገርመው አንዴ ተተናኮላቸው ራሱ ረስተው ድጋሚ ሊመጡ ይችላሉ። ባይስ በላቸው። ቲክቶክ ላይ ፌመስ እንዲሆኑ ያረጋቸው ፍጥነታቸው ደግሞ ከአንበሳም ይበልጣሉ ይባላል። ግን የአንበሳ 80 ኪሎ ሜትር ፐር ሃወር ድረስ ይፈጥናል። የዋርቶግ ግን 56 ኪሎ ሜትር ፐር ሃወር ድረስ ብቻ ነው። ታዲያ እንዴት አመለጠ ካላችሁ ደግሞ ሽቀላ ላይ በጣም ጎበዝ ናቸው። ሌላው ከአዳኝ እንዲያመልጡ የሚረዳቸው ደግሞ ከ10 እስከ 15 ደቂቃ ብቻ ለመቆፈር የሚወስድባቸው ምሽጋቸው ነው፣ ወይም በእኔ አጠራር ፓርኪንግ ኤሪያቸው ነው። ፓርኪንግ ኤሪያ ለምን አልክ ካላችሁ መኪናን በሚያስንቅ ሁኔታ ነው ወደ ምሽጋቸው የሚገቡት። ለመውጣትም እንዲያመቻቸው በኋላቸው አመቻችተው ነው ራሳቸውን ፓርክ የሚያደርጉት። እንዴት በ15 ደቂቃ ምሽግ ሊሰሩ ቻሉ ካላችሁ ደግሞ ይሄን ለማድረግ የሚያስችል ጠንካራ የፊት እግርና አካፋን የሚያስንቅ እስከ 60 ሴንቲሜትር ድረስ የሚያድገው ጥርሳቸው ነው። ክብደታቸው ደግሞ ከ60 እስከ 150 ኪሎ ግራም ድረስ ሊደርስ ይችላል። እኛ ጋር በደቡብ ምዕራብ ኢትዮጵያ ሳቫና ውስጥ ይገኛሉ። የዩቲዩብ ቻናል ስለከፈትኩ ተፈጥሮን ከሀ እስከ ፐ እዛ ላይ ስለምናይ እየገባችሁ ሰብስክራይብ አድርጉኝ። ሊንክ ባዮ ላይ አለ።